እንዴት ነው ዛሬ ስለ ትውውቃችሁ ስለ ትዳራችሁ ማውጋት ፈልጌ ነው። እሺ መጀመሪያውን አጋጣሚ አውሩኝ። እንዴት ተዋወቃችሁ? ያዋሳ ልጅ ነኝ እና ክረምት ላይ ወላይታ ቦዲቲ የምትባል ከተማ ነበረች። ቤተሰቦቼ የማዘርም የፋዘርም ቤተሰቦች ቦዲቲ ናቸው የሚኖሩት። እነሱ ጋር ትምህርት ክረምት ነበረ። እነሱን ጥያቃ ሄጄ ነበረ። እነሱን ክረምት ብዙ ጊዜ እዛ ሄዳለሁ እና ጥያቃ በሄድኩበት እንዳጋጣሚ የአጎቴ ባለቤት ነብይን ጸጋውን በጣም ተወዳለች። መካኒሱስ ነበር እሱ የዛን የሚያገለግለው እና መካኒሱስ ፕሮግራም ነበረ። ልጇና እሷ አብሮ ነበር። ልጇና እሷ ነበሩ። ለምን ዛሬ ነብይዩ በጣም ጎበዝ በደንብ ጎበዝ አገልጋይ በጣም የሚያገለግል አገልጋይ አለ፣ እስቲ ነይ። እንዳጋጣሚ እዛ ነበርኩኝ። እስቲ ነይ እንሂድ ስትለኝ እሺ ብዬ ከልጇና እሷ ሆነን ሄድን። ከዛ በኋላ ሄድኩኝ። በጣም ቆንጆ ትምህርት እያስተማረ ነበረ። እያስተማረ ግን የሚያየኝ ጉባኤ መሃል ነበርኩኝ። ያየኝ ነበረ በተደጋጋሚ በቃ የሆነ የነሳት እያሰማ እኔም አየዋል እንተያያለን። ድንገት ሲያይ የመጀመሪያ ቀን ሄድሽ ነው? የመጀመሪያ ቀን ነው የሄድኩት። እሺ አራስመናት አጥፍ እሺ እና ያየኝ ነበረ እሱ። ድንገት ሲያየኝ እደነግጣለሁ። እንዴ ምን ሆኜ ነው የሚያየኝ? በቃ ደነገጥኩኝ። እና ከዛን ከጎኔ የአጎቴ ልጅ ነበረች። ለምንድን ነው ነብዩ የሚያየኝ? በደንብ እያየኝ ነው ፈራው። አረ ይጸልይልናል፣ እንኳንም ማየሽ ጥሩ ነው ማየት፣ ከዚህ ሁሉ ህዝብ ማየቱ ጥሩ ነው ይጸልይልሻል አለች። በቃ ከዛ በኋላ ካየኝ ሳጀምሩ መፍራት ጀመርኩኝ። ዛን ልክ ፕሮግራሙ አስተምሮ ጨረሰ። ህዝቡ እየተበተነ እንትን እያለ ሮጣ አንድ አስተናጋጅ የቸርች ላይ የምታገለግል ዲያቆን መጣችና ፓስተሩ ይፈልግሻል አለችኝ። ጣርታኝ ናክተኝ እየወጣን ነበር አንድ ላይ። ከዛን ፓስተሩ ይፈልግሻል ስትለኝ እሺ አልኩኝና ከዛን ያጎቴ ባለቤትም ነበረች ያጎቴ ልጅም ነበረች። አብረን ተያይዘን ወደሱ ወደ አገልግሎት ጨርሶ ከመድረኩ ወረድ ብሎ ወደ ቆመበት ሄድን ወደሱ ማለት ነው። ከዛን በኋላ ሄድን። እንዴት ነሽ ሰላም ነሽ አለ የአጎቴ ባለቤት። ፓስተር እንዴት ነህ ደህና ነህ ብላ ሰላም አለች። እናት ናት። ደስ አላት። በቃ ስላገኘን ደስ ብሎናል በቃ አለችና የአጎቴ የባለቤቴ የወንድሙ ልጅ ናት። ከሐዋሳ ነው የመጣችው ለክረምትኛ ጋር ከሐዋሳ ነው የመጣችው እና ጸልይላ ስለጠራክ ደስ ብሎናል አለችና አንድ ላይ ሆኖ ጸልይልን ምናምን። የት ነው የምትኖሪው? ከሐዋሳ ነው የመጣሁት ያለውን ነገር ነገርኩት። ስልክ አለሽ አለኝ ብዬ ስልኬን ሰጣው። ከዛ በኋላ ተለያየን ሄድን እኛም ወደ ቤታችን። ከዛን እንዳጋጣሚ ማታ ፕሮግራሙን እንትን ካልኩኝ በኋላ ጠዋት ሌላኛው አጎቴ ቤት እዛ ሄድኩኝ። በሄድኩበት ማታ ያገኘናት እናት ቤት መጣ። ስልኬን ቢያለ በተደጋጋሚ ሲደውል ዝግ ነበር ከአንድ ጓደኛው ጋርና ነግሮታል እግዚአብሔር እና ጠዋት ሁለቱ አንድ ላይ ዝናብ እየዘነበ ነበር። የዝናብ ሻማ ጃኬቱን ትልቁን ለብሶ ነበር የመጣው። ዝናብ ነበረ። በጠዋት ነው የመጣው። ሲመጣ ከዛ እኔ ሌላኛው ቦታ ነበር ሌላኛው አጎቴ ቤት ነበርኩኝ። ከዛን ስልኬ ስላልሰራ ቅርብ ለቅርብ ናቸው አይራራቁም ቤታቸው። እኔን ለመጥራት አራ የማታው ነብይ መጥቷል የማታው ነብዩ መጥቷል እና ይፈልግሻል አንቺ። እንዴ እኔ ከተኛውበት ለምንድን ነው መቀሰቅሽኝ? ልተኛ እንጂ ብዬ ከተኛውበት ነበር የቀሰቀሰችኝ። ከዛ በኋላ እንደምንም ከእንቅልፌ እንደተነሳው ሄድኩኝ። ቡና እየተፈላለት ነው ምናምን። ከዛ እንደረስኩኝ ሰላም አልኩኝ። ፈሯቸውና ዞርዬ እንደ ወደ እንትን ነበር የገቡ። ከነሱ ጋር አልተቀመጥኩም ዞር ነው ያልኩትና ከዛን እንትን አለ ጸልዮ ምናምን እየወጣ እፈልግሻለሁ አለ ከአጎቴ ልጅ ጋር አንድ ላይ አላስታውስም ካፌውን እዛ ካፌ ቁጭ አለን አወራን። ቀጥታ ነው ይጠይቀኝ ወዲያ ሳይ ለትዳር ነው የምፈልግሽ አለ። ያ ነገር ምንም በቃ እንትን አለኝና እንዲደነገጥኩኝ። እኔ አንደኛ እድሜ ገና ነው። ስንት አመት ነበር? 16 አመት። 16 አመትሽ?
16 ዓመቴ ነው። ዝም ብዬ ትልቅ መስላለሁ እንጂ አልደረስኩም። ገና በ16 ዓመቴ ትዳር የሚለው ነገር ጭራሽ አላስብም። እኔ በኩል እሱ ደግሞ ይፈልግ ነበር ለአገልግሎትም ትዳር አብሮ እንትንም ለመጓዝ ትዳር መልካም እንደሆነ በደንብ ስለተረዳ እሱ በደንብ ይፈልግ ነበር። በዛ ሰዓት እንትን ነበር። ከዛ ከኔ ጋር እግዚአብሔር ያው አገንትን አለው ሲለኝ እኔ አልተዘጋጀውም፣ አስብበታለሁ፣ ጸልይበታለሁ ብዬ ከዛን ከሱ ጋር እንትን አልኩኝ። በዛ በሚለው መጣው ፋሚሊዎቼ እንትን አሉ። በዛ የተዋወቃችሁት የመጀመሪያው ቀን ቸርች ሄድሽ ቀን? ቸርች ሄድኩበት ጊዜ ነው። ነቢይ ታዲያ የመጀመሪያው እንደው አንተ እያስተማርክ መድረክ ላይ ያየህባትን ቅጽበት ሲያወራል? እሷ የመጣችው ከሐዋሳ ነው። እኔ ቦዲቲ ያገለገልኩ ነበር። ወደ ማገለግልበት ስፍራ ስትመጣ ያው አንድ እንደዚህ አይነት ነብይ አለ እና አገልግሎቱ ደስ ይላል የሚል መልካም ስምና ዝና ስለነበረ ለማየትም ነው የመጣችው፣ ለመገልገልም እና ከሷ ጋር የመጣችው እናት ደግሞ ለኔ ወዳጄ ናት። በጣም ተወደኛለች ምናምን። በኋላ ላይ እንደነገረችው ጠራኋት። ያው እኔ ሲሪየስሊ ወደ ትዳር ውስጥ ለመግባት እየፈለኩ ነበር። ትዳር ውስጥ ጥሩ ሰዓት ነው የመጣችው። መልካም ሰዓት ላይ ነው። በተደቀነ ካሜራ ውስጥ ነው የገባችው። አይ ደገራ እኔ ከመሰለኝ አይ ገና እያስተማርክ ያያትን ቅጽበት አያትን መድረክ ላይ በላይ ሆነ ከነዚያ ሁሉ መሀል ይታያል። የኔ ስለሆነች ነው ማለት ጀነራሊ ነው ማየው፣ ግን አይኔ ውስጥ የገባችው እሷ ናት እና ልብ ድንቅጣል። ልብ ሲደነግጥ ፕሮግራሙ አልቆ ጉባኤ ወደ የቤቱ ህዝቡ ወደ ቤት ሲመለስ እሷ እንዳትመለስ ቶሎ ብዬ ዲያቆኗን ሄደሽ ወዳውኑ ሐሳቡ መጣለ ወዳ ወድልካ በቃ እንዳያ በቃ እዛው አያት የኔ እንደሆነች ነው መንፈስ የተረዳ። እውነት ነው በደንብ በሰዓቱ የነበረኝ ጥርጣሬ ልጅ ስለነበረች እሺ አትልም፣ ቤተሰቦቿም ላይፈቅዱ ይችላሉ የሚል እንትን ነበረኝ። ግን ከእግዚአብሔር ከሆነ ደግሞ አይቀርም በሚል ድፍረትና እምነት ጠየኳት። ኦፊሻል ግልጽ በሆነ መንገድ ነው የጠየኳት። ምንም አላልኩ። ስታስተምር እንደው እሷን ያያ ሰዓት ላይ ቃል አልጠፋም። ቶሎ ከፋለ ነው ወዲያውኑ አፋጣኝ እርምጃ ወሰድክ? ወዲያውኑ ነው። እንደውም ስጠይቃት ይሄ ጊዜ ወስዳለው እንደዚህ ይሆናለው ብለሽ እንድትቆይ አልፈልግም። እሺ ካለሽ እሺ በይ፣ እሺ ካላለሽ ደግሞ አይሆንም ብለሽ ቀጥታ የፍቅር ጓደኛ አላልክም? በቃ ትዳር ነው ትዳር ነው። ይሄ እንተያይ ምናምን የሚባል ነገር የለም። ምንም መተያይ መንፈስ ይነግሮኛል። በቃ ማግባት የነን ፍቅር ተቀብላ ለፍቅር የሚሆን ፍቅር ከመለሰች መሰረቱ እሱ ነው በሚል ጠየቋት። ተሳካ። አይ ስልኩን ተቀብለ እንደው ስልክም ቢሲል ማለት ስልክም ቢስል ወደ አጎቷ ሚስት ጋር ነው ስትጊዜ ደወልክ? ሌሊቱን ሁሉ ስንት ሚስኮል አገኘሻል? ስልኬ ዝግ ነበር። ዝግ ነው? ለምን አጋጣሚ ዘጋሽው? አዎ በአጋጣሚ ነው የተዘጋው። ማብራት አልነበረም የዛን ቀን፣ ዝግ ነበረ። እንኳን ስልኩ ዝም ቢያለቅ እንኳን ስልኩን ቢያለ ባይዘው ባካይ ያገኛት አይ ለበጎ ነው። ስልኩ ራሱ ያንን ስልክ የያዘችው ስልክ ስቲል ነው አረሰውም 1600 የሚባል ጥቁር ስልክ ናት። ጥቁር ስልክ ስልኳ ስቲል ነው በአእምሮዬ ውስጥ